ሰላም ለሁላችሁ ይሁን። የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብን ፍቅር፣ የመንፈስ ቅዱስም ህብረት ለሁላችሁ ይሁን። እንዴት ናችሁ? ዛሬ ወደ እናንተ በሌላኛው ቪዲዮ ተመልሻለሁ። ፓርት 3 የሚሆነው ከዚህ ቀድሞ በጀመርነው ሀሳብ ላይ ስለ ሙስሊም ኢቫንጀሊዝም ለሙስሊም ወንድሞችና እህቶቻችን ወንጌልን ስለማድረስ ያንን ሀሳብ መነሻ ባደረገ መልኩ ከቁርአንም ከመጽሐፍ ቅዱስም እንደዚሁም ደግሞ ስለሚነሱ ሀሳቦች ከዚህ ቀደም ብለን እየተወያየን ነበር። ዛሬም ወደ እናንተ አንድን ሀሳብ ይዤ ቀርብ ያለው ፓርት 1 ኢንትሮዳክሽን ነበር። ፓርት 2 ደግሞ ሪቫይዝ ለማድረግ ያህል ያነሳናቸው ሀሳቦች አሉ በቁርአን ላይ እንደዚሁም ደግሞ ከመጽሐፍ ቅዱስ እየጠቀስን ስለ ኢየሱስ ክርስቶስ ማንነት ኢየሱስ ክርስቶስ ማን ነው ይለናል መጽሐፍ ቅዱሳችን ብለን ያስቀመጥናቸው ሀሳቦች አሉ። ከወንጌላት እንደዚሁም ደግሞ ከትንቢት መጽሐፍቶች ስለ ኢየሱስ ክርስቶስ ማንነት የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ እንኳን የእግዚአብሔር ልጅ ነኝ እንዳለ እንደዚሁም ደግሞ እኔ አልፋና ኦሜጋ ነኝ እንዳለ እንደዚሁም በዮሐንስ መልእክት ላይ ዮሐንስ እርሱ እውነተኛ አምላክ ነው ብሎ ስለ ኢየሱስ ክርስቶስ አምላክነት ክሊር የሆነ ስቴትመንት እንዳስቀመጠ እናያለን። በዕብራውያን 1:8ም ደግሞ እግዚአብሔር ኢየሱስ ክርስቶስን አምላክ ሆይ ብሎታል። ይህን ሀሳብ ያነሳውበት ሪዝን አለ። ብዙ ጊዜ በሙስሊሞች በኩል የሚነሳ አንድ ጥያቄ አለ። ኢየሱስ ክርስቶስ እኮ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሏል፣ ኢየሱስ አምላኬ ብሏል ይላሉ። እንደዚሁም ደግሞ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሄዳለሁ ብሏል ይላሉ። ስለዚህ ይሄ ነገር ብዙም አይገርምም። ኢየሱስ ክርስቶስ አምላኬ ስላለ አምላክነቱን የሱን አይደንቲቲ አይቀይረውም። ምክንያቱም እግዚአብሔር አብም በዕብራውያን ምዕራፍ 1:8 ላይ ስለ ልጁ ግን ሲናገር ብሎ አምላክ ሆይ ብሎ ኢየሱስ ክርስቶስን እንደጠራው እንመለከታለን። እንደዚሁም ሲናገር እግዚአብሔር አብ ስለ ኢየሱስ ክርስቶስ ሰማይና ምድር እንኳን የእጆች ስራዎች ናቸው ብለዋል። እሱን ሀሳብ ሜንሽን አድርገን ነበር፣ ወይ ደግሞ የመጽሐፍ ቅዱስ ጥቅስ እሱን አውርተን ነበረ። እንደዚሁም በትንቢተ ኢሳይያስ ምዕራፍ 9 ላይም ሲናገር ሕፃን ተወልዶልናልና የሚለው ሀሳብ አለና ድንቅ መካር ኃያል አምላክም ይለዋል። ሕፃን ተወልዶልናል ብሎ ስለ ሕፃን ልጅ ለመወለዱ ያወራና ስለሱ ሲናገር ግን ድንቅ መካር ኃያል አምላክም ይለዋል። ስለዚህ በኢሳይያስ እንኳን ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት በመንፈስ ተረድቶ ስለ ኢየሱስ ክርስቶስ ሲናገር ሕፃን ተወልዶልናል ብሎ ጀምሮ ሲቀጥል ግን ስሙም ድንቅ መካር ኃያል አምላክ ብሎ ስለ ኢየሱስ ክርስቶስ አምላክነት የተናገረበት ክፍል አለ። እንደዚሁም ደግሞ ዮሐንስም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ኢየሱስ ክርስቶስ ስለመጣበት ፐርፐስ ተናግሯል። ኢየሱስ ክርስቶስም ደግሞ እኔ የእግዚአብሔር ልጅ ነኝ ብሏል። ፉሊ ከእስልምና ትምህርት ጋር ተቃራኒ በሆነ መልኩ ማለት ነው። ምክንያቱም በክርስትና አስተምሮ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚል ሀሳብ አለ በእስልምና አስተምሮ። ይህንንም ሀሳብ እንዴት ኮንትራዲክት እንደሚያደርግ አውርተን ነበር። መነሻ አድርገን ያወራነው ሀሳብ ስለ ኢስላሚክ ዳይለማ የሚለውም ምክንያቱም በቁርአን ላይ ሲናገር ቁርአን የወረደው ይለዋል ለመሐመድ አላህ የተናገረው አንድ ቁጥር አለና እሱን ሜንሽን አድርጌላችሁ ነበረ። እሱን ትንሽ ሪቫይዝ ለማድረግ ነው። ምን አለው? ቁርአን ወደ አንተ የወረደው ከዚህ በፊት ካንተ በፊት የወረዱትን መጽሐፍቶች ኮንፊርም ለማድረግ ነው ይለዋል። ስለዚህ ከመሐመድ በፊት ደግሞ የወረዱ መጽሐፍቶች ቶራና ጎስፕል እንደዚሁ ደግሞ ሳልም እንደሆኑ እሱንም አይተናል። እና ዛሬ ከዛኛው ሀሳብ ጋር የሚገናኝ ሀሳብ ነው። የቅድሟን ሀሳብ ግን ሪቫይዝ ለማድረግ ያህል ስለ ኢስላሚክ ዳይለማ ያነሳሁትኝ ሀሳብ ምንድን ነው? ቁርአን የወረደው ከተቀደም ያለውን መጽሐፍ ኮንፊርም ለማድረግ ነው። ዛት ሚንስ ከዛ የሚቀጥል ነው እነሱን የሚያረጋግጥ ነው ብሎ ይናገርና ነገር ግን ፉሊ የብሉይ ኪዳን ወይ ደግሞ የህግ መጽሐፍትና የወንጌል መጽሐፍትን ደግሞ ሲቃወም ወይ ደግሞ ሲቃረን እናያለን። እና ይህንን ሀሳብ ነበር ያነሳ ነው። ዛሬ ከዛ የሚቀጥለው ሀሳብ ወደ እናንተ ይዤ ቀርብ ያለው ጀስት እንደ መነሻ ያህል ይህንን ሀሳብ እንድትይዙልኝ ይፈልጋለሁ። ቁርአን የሚያስተምረው አንድ ዋና ትምህርት አለ። ከአላህ ዘንድ 4 መጽሐፍቶች ወርደዋል ይላል። ከአላህ ዘንድ 4 መጽሐፍቶች ወርደዋል። እርሱም አንደኛው ቶራ ነው፣ ለሙሴ የወረደለት የህግ መጽሐፍ ነው። ሁለተኛው ደግሞ ሳልምስ ወይ ደግሞ መዝሙረ ዳዊት የምንለው ለኪንግ ዳውድ የወረደ መጽሐፍ አለ። ሶስተኛ ደግሞ ኢንጅል ነው። እሱም ለኢሳ ለኢየሱስ ክርስቶስ የወረደ የወንጌል መጽሐፍ ነው።
አራተኛ ደግሞ ቁርአን አለ። በመሐመድ በኩል የወረደ መጽሐፍ እንዳለ ቁርአን ይሄኛውን ላይ ይነግረናል። እና ለመግቢያ ያህል በቁርአን ላይ ሱራ አልመዲያ የሚለው ምዕራፍ 5 ቁጥር 46 ላይ ሲናገር እንደዚህ ይላል። ሐሳቤን ከዛ ጀምራለሁ። እነርሱም ወይም በእንግሊዝኛ ያነባዋለሁ and we sent following in their footstep Jesus the son of Mary confirming that which came before him in the Torah and we gave him the gospel in which was guidance and the light and confirming that which preceded it in the Torah and the guidance and instruction for righteous ይላል። ስለዚህ እዚህ ጋር ግልጽ አድርጎ ብላክ ኤንድ ዋይት የሚናገረው አንድ ነገር አለ። ቁርአን ላይ ኢንጅልን ወይም የወንጌል መጽሐፍን አላህ ለኢየሱስ ክርስቶስ እንደሰጠው ይናገራል። ይህም ለኢየሱስ ክርስቶስ የተሰጠው መጽሐፍ ደግሞ ከሱ በፊት የነበረውን ቶራ ወይም ደግሞ የህግ መጽሐፍ በሙሴ በኩል ያለው መጽሐፍ እሱን ኮንፊርም የሚያደርግ እንደሆነ፣ ከዛም በመቀጠል ደግሞ ምንድነው ይሄ መጽሐፍ አላማው ጋይደንስ ነው፣ እንደዚሁም ላይት እንደሆነ ይናገራል። በአማርኛው ምንድነው የሚለው? እነርሱም በእግራቸው መንገድ ተከተልን፣ የማርያም ልጅን ኢየሱስን ላክን፣ በእርሱ ፊት ያለውን ቶራን የሚያረጋግጥ ሆኖ እና መመሪያና ብርሃን ያለበትን ኤንጅል ሰጠን ይላል። ምን ያለበትን? መመሪያና ብርሃን ያለበትን የወንጌልን መጽሐፍ ለእርሱ ሰጠነው ያለ ክሌም ያደርጋል። በእርሱ ፊት ያለውን ቶራን የሚያረጋግጥና ለጻድቃን መመሪያና ምክር ሆነ። it is a guidance and instruction ለምን አይነት ሰዎች? ለጻድቃን መመሪያና ምክር ይሆን ዘንድ ኢንጅልን ወይም የወንጌል መጽሐፍን ለኢየሱስ ሰጠነው ያለ ቁርአን ምዕራፍ 5 ቁጥር 46 የሚጽፉ ሰዎች ካላችሁ ቁርአን ምዕራፍ 5 ቁጥር 46 እንደዚህ ብሎ ይናገራል። አሁን ያነበብኩላችሁን ክፍል ማለት ነው። ስለዚህ ይህንን ሐሳብ እንደ መግቢያ ካነሳውላችሁ ወደ ሁለተኛ ወደ ኋላ ደግሞ መለሰው ሐሳብ ምንድነው? ቁርአን ላይ ሌላ የሚናገረው እኛ ደግሞ ለመሐመድ ደግሞ የተባለው ነገር አለ። እኛ ላንተ ቁርአንን የሰጠን ከዚህ በፊት የነበሩ መጽሐፍቶችን ኮንፊርም ስለሚያደርግ ነው፣ ወይ ደግሞ ኮንፊርም የሚያደርግ መጽሐፍን ላንተ ሰጥተናል ይላል። ሱራ አልማርያም ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል። He has sent you down upon you the book in truth, confirming what was before it, and he revealed the Torah and the gospel. ካንተ በፊት የነበሩ መጽሐፍቶች አሉ፣ ቶራና ጎስፕል አለ። እሱን ደግሞ ኮንፊርም የሚያደርግ መጽሐፍ ለአንተ ምን አልን? ሰጠን ይለዋል እዚህ ጋር ማለት ነው። ስለዚህ ለኢየሱስ ክርስቶስ ምን ተሰጥቶታል? በቁርአን አስተምሮ መሰረት ጎስፕል ወንጌል መጽሐፍ ተሰጥቶታል። ይሄ ጎስፕል ምንድነው የሚያደርገው? ለሰው ልጆች መመሪያና ብርሃንን፣ ለጻድቃን መመሪያና ብርሃንን፣ ኢንስትራክሽንና ጋይደንስን እንዲሁም ላይትን ብርሃንን ይዞ ወደ ሰው ልጆች እንደመጣ መጽሐፍ እናያለን። በተያያዘ መልኩ ደግሞ ከሱ በፊት የነበረውን መጽሐፍ ቶራን የህግን መጽሐፍ በሙሴ በኩል የተሰጠውን መጽሐፍ ኮንፊርም የሚያደርግ ነው። ሌላ ክፍሌ ደግሞ ብናነብ ሙሴ መጽሐፍ እንደተቀበለ የህግ መጽሐፍትን አላህ እንደሰጠው ይናገራል። ሶስተኛ ፌዝ ላይ ያለነው አሁን። የሶስተኛ ፌዝ ደግሞ ለመሐመድም ደግሞ ቁርአንን አላህ እንደገለጠለት፣ ይሄ ቁርአን ግን ፍሮም ኖዌር የጀመረ ሳይሆን ከዛ ቀድሞ የነበሩ መጽሐፍቶችን ማለትም የህግን የቶራን መጽሐፍ እንደዚሁም ደግሞ የጎስፕል የወንጌልን መጽሐፍ ኮንፊርም የሚያደርግን መጽሐፍ እንደሰጠው እንመለከታለን። ይህንን ያህል ለመግቢያ ካልኩኝ ዛሬ የማነሳው ሐሳብ በቁርአን ላይ ይሆናል። ምዕራፍ 10 ቁጥር 94 ምዕራፍ 10 ቁጥር 94 ላይ ሱራ ዩኑስ የሚባል መጽሐፍ ላይ እንደዚህ ይላል። So if you are in doubt about what we reveal to you, then ask those who have been reading the scripture before you. The truth has certainly come to you from your Lord. So do not be among the doubters ይላል። በአማርኛ ነበዋለው። ሱራ አልዩኒስ የሚባለው ምዕራፍ 10 ቁጥር 94 ላይ እኛ ወደ አንተ ያወረድነውን ነገር ብትጠራጠር፣ ጥያቄ ቢኖር፣ ጥርጣሬ ቢኖር ወደ አንተ ስለገለጠው ነገር እሱ ምንድነው? ቁርአን ነው። ስለ አንተ ያወረድነውን መጽሐፍ ሪቨሌሽንን ብትጠራጠር ከአንተ በፊት መጽሐፍትን የሚያነቡትን ጠይቅ፣
እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ እንግዲህ ከሚጠራጠሩት አትሁን። ደግሜ ያነባለሁ። እኛ ወደ አንተ ያወረድነውን ነገር ብትጠራጠር ከአንተ በፊት መጽሐፍ የሚያነቡትን ጠይቅ። እውነቱ ከጌታ እንደሆነ ከጌታ ዘንድ በእርግጥ መጥቶልሃል፣ ከእንግዲህ ከሚጠራጠሩት አትሁን ይላል። ኦኬ። ስለዚህ እዚህ ጋር የሚናገረው ሀሳብ ምንድን ነው? ለመሐመድ የተገለጠለት መጽሐፍ አለ ብለናል። እሱም ደግሞ ቁርአን ነው። ግን ስለዚህ ሪቬሌሽን መለስ ብለን በሌላ ክፍሎች ላይ ስናይ እንዴት ሚታፕ እንዳደረገ፣ ምክንያቱም ፔጋን ነበረ ወይ ጂው አይደለም መሐመድ፣ ወይም ደግሞ ክርስቲያን የወንጌል አማኝ ደግሞ አይደለም። በዋሻ ውስጥ እያለ ገብርኤል እንደተገለጠለት እናውቃለን። መጽሐፍን ሰጥቶ አንብብ አለው። ማንበብ አልችልም ያለ ባሪያ ያለ ህይወት አንሊትሬት ስለሱ ህይወት ሲናገሩ ማንበብም መጽሐፍም የማይችል ሰው ነበር እና አንብብ እንዳለው እናያለን። ስለዚህ ፍሮም ኖዌር ነው ማለት ነው ሪቨሌሽን ተገለጠልኝ ያለው። የቶራም ባክግራውንድ የለውም። የአይሁድም እምነት ተከታይ አይደለም። የአይሁድም መጽሐፍንም አይደለም የሚያምነው። የወንጌልንም መጽሐፍ አይደለም የሚያምነው። ሪቨሌሽኖች ወደ እርሱ መምጣት ጀመሩ። ኦኬ እንቀበል እሱን ሀሳብ። ወደ እርሱ መጡ፣ ግን ይጠራጠር ነበረ። ስለተገለጠለት መልአክ እንኳን ጥርጣሬ እንደነበረው በሐዲስም ላይ በተለያዩ መጽሐፎች ላይ እናያለን። እርግጠኛ አልነበረም። ሚታፕ ያደረገው ገብርኤል መሆኑንም የተገለጠለትን ነገርም እርግጠኛ አልነበረም። ስለዚህኛው ዳውት ወይም ደግሞ ጥርጣሬ አላህ የገለጠለት አንድ ጥቅስ ነው። ምዕራፍ 10 ሱራ ዩኑስ 94 ላይ ያለው ማለት ነው። ስለገለጥንልህ ነገር ማንኛውም ጥርጣሬ ቢኖርህ ካለው ከአንተ በፊት የተጻፉትን መጽሐፍት አስክ ደ ቡክ ኦፍ ደ ፒፕል፣ መጽሐፍ ያላቸውን ሰዎች ምን በል ጠይቅ። ምክንያቱም እሱ አያነብም አይጽፍም። መጽሐፍን የሚያነቡ ሰዎች አሉ፣ እነርሱን ጠይቅ ብሎ አላህ እንደ ኮማንድ እንደሰጠው እናያለን። ከዚህ ጋር የማነሳው ሀሳብ ምንድን ነው? በቁርአን ላይ አንዳንድ ክሊር ያልሆኑ ነገሮች ካሉ ክላሲካል ተፍሲር ወይ ደግሞ ክላሲካል ኤክስፕላኔሽኖች አሉ። ተፍሲር የሚባሉ መጽሐፍቶች አሉ፣ ቁርአንን የሚያብራሩ ማለት ነው። በሙስሊም ስኮላሮች የተጻፉ አሉ እና ስለዚህ ስለ ቡክ ኦፍ ደ ፒፕል ሲያብራራ ቡክ ኦፍ ደ ፒፕል ሁለት ናቸው። እነርሱም ጂዎች አሉ፣ ቶራን የተቀበሉ፣ እንደዚሁም ደግሞ ጎስፕልን የተቀበሉ ወንጌላውያኖች ወይም ደግሞ ክርስቲያኖች አሉ። ስለዚህ ማንኛውንም አይነት ጥያቄ መሐመድ ቢኖረው ማን ጋር ሄዶ ይጠይቅ ይላል? ክርስቲያኖች ጋር ወይም ደግሞ አይሁዶች ጋር ሄዶ ይጠይቅ ይላል። እና እነዚህ ሁለት ሰዎች ኢብን ከቲርና አልተቢር ክላሲካል ስኮላር ናቸው፣ የሙስሊም ስኮላር ናቸው። በሱኒ ሙስሊምም በሺያ ሙስሊሞችም አክሰፕት የተደረጉ ሰዎች ናቸው። ትልቅ አውቶሪቲ አላቸው በእምነታቸው ውስጥ። እነዚህ ሰዎች ክሊር አድርገዋል። ቡክ ኦፍ ፒፕል ማን ናቸው? ክርስቲያኖችና ጅውሾች ናቸው። ኦኬ ኢቭን አንድ ክሌም ቢኖርም በቁርአን ውስጥ አነብላቸዋለሁ እሱን ክፍል በቁርአን ውስጥ ቁርአን ሱራ አልመድየን ምዕራፍ 16 ቁጥር 89 ላይ ሱራ አልናሂ ላይ የሚናገረው ሀሳብ አለ። እሱን ሀሳብ አነብላችሁና እንቀጥላለሁ። ኦኬ እዚህ ሀሳብ ላይ ሱራ አልናሂ ምዕራፍ 1689 ታይፕ ላድርገው። እዚህ መጽሐፍ ላይ ምን ይላል? and we have sent you down the book as clarification for all things and as a guidance and mercy of the good tidings for the Muslims ይላል። እዚህ ጋር አላህ ለመሐመድ ምን አለው? መጽሐፍን ሰጥተነዋል፣ ሁሉን ነገር ክላሪፋይ የሚያደርግ ለሁሉም ነገር ክላሪፋይ የሚያደርግን መጽሐፍ አላህ ለመሐመድ እንደሰጠው እዚህ ጋር ክሌም ያደርጋል። ይሄ ክሌምም በሌላኛው ሌሰን ሜቢ ፓርት 4 ፓርት 5 ላይ እንመለስበታለን። ምን ያህል እውነት ነው የሚለውን ነገር እናያለን። ምክንያቱም ሁሉን ነገር ቁርአን ላይ አያብራራም። ለምሳሌ ሲምፕል የሚመስል ኩዌሽን አሁን ሙስሊም ጓደኞች ካሏችሁ ኦር ደግሞ ኤኒዋን የምታውቁት ካለ የአዳም ሚስቱ ማናት ብትሉ ሁሉም ሰው ሔዋን ሀዋ ይላቸዋል። ግን ስለሱ ሶርስ የለም፣ ኢስላሚክ የሆነ ሶርስ የለም። ከመጽሐፍ ቅዱስ ነው የወሰዱት፣ ቁርአን ላይ አልተጻፈም። አሁን ሲምፕል የሚመስል ሀሳብ ነው ሜንሽን ማድረገው። የአዳም ልጆች ማን ናቸው? አቤልና ቃይል ይላሉ፣ ወይ ደግሞ በአረብኛ ይጠሯቸዋል። ግን ስለ እርሱም ቁርአን ላይ የሚናገር ነገር የለም። ስለዚህ
ፕራይመሪ ሶርሳቸው ምንድነው ማለት ነው? ወደ ባይብል ነው የሚመልሱ፣ ወደ ቶራና ወደ ኢንጅል ተመልሰው ነው። ትልቅ የኢንፎርሜሽን ጋፕ አለ በቁርአን ውስጥ። ይህንን ሜንሽን ያደረኩት ምን ለማሳየት ነው? በቁርአን ውስጥ ፉል አይደለም። እዚህ ጋር ኦፍኮርስ ቁርአን ላይ ይናገራል። ምዕራፍ 16 ቁጥር 89 ላይ and we have sent you down to you the book of clarification for all things and guidance ይላል። ለሁሉ ነገር ግን ክላሪፋይ የሚያደርግ ወደ አንተ መጽሐፍን አወርደናል፣ ግልጽ መግለጫ ሆኖ ምህረት ያለው መመሪያ ያለው ልከንልሃል ይላል። በእርግጥ ሁሉን ነገር ግልጽ አድርጎ አይናገርም። አትሊስት ስለ ሰው ልጅ እንኳን አመጣጥ ስለ አዳም ሚስት እንኳን ማን እንደሆነች ከመጽሐፍ ቅዱስ ነው የኮረጁት። ኦፍኮርስ ስለ አዳም ልጆች ይህም ብቻ አይደለም፣ በጣም ብዙ ነገሮች አሉ። ስለ ስም ብቻ ሳይሆን ብዙ ነገሮች ቁርአን ክላሪፋይ የማያደርጋቸው ነገሮች አሉ። ስለዚህ እነዚህን ሀሳቦች ከየት ነው የሚያገኙት? ተፍሲር የሚባል መጽሐፍ አለ። ክላሲካል የሆነ ኤክስፕላኔሽን ነው የሚሰጠው ስለ ቁርአን ላይ፣ እንደ ማብራሪያ መጽሐፍ የሚባል ነው ማለት ነው። ስለዚህ በዚህ ማብራሪያ መጽሐፍ ላይ ምዕራፍ 10:94ን ሲፈታው the book of the knowledge የተባሉት ክርስቲያንና ጁሾች ናቸው። ምክንያቱም ጁሾች ቶራ አለ በእጃቸው፣ ክርስቲያኖች ደግሞ ጎስፕል አለ በእጃቸው ይላል። ስለዚህ ኤቭሪ ሙስሊም ይላሉ፣ ሁሉም ሙስሊም ኮማንድ ተደርጓል፣ ወይም ደግሞ ሁሉም ሙስሊም ቁርአን ላይ ጥያቄ ካለው እነዚህ ስኮላሮች ምን ብሏል? ኢብን ከቲርና ቅድም የጠቀስኩላችሁ ሰው ስም ኢብን ከቲርና አልተቢር፣ እነዚህ ሁለት ሰዎች ምን ብለዋል? ቡክ ኦፍ ደ ፒፕልን አስክ ማድረግ ይችላሉ ወይም ደግሞ መጽሐፋቸውን ማንበብ ይችላሉ የሚል አይነት ክሌም አለ እና ከዚህ ጋር አያይዤ አንድን ሀሳብ አነሳለሁ። ይሄ የመጨረሻ ሀሳብ ይሆናል ማለት ነው ለዛሬው ባለው ሌሰን። ዛሬ ላይ የማነሳው ቁርአን ምዕራፍ 3 ቁጥር 45 ላይ ያለውን ክፍል ነው። ቁርአን ምዕራፍ 3 ቁጥር 45 ቁርአን ምዕራፍ 3 ቁጥር 45 ላይ እንደዚህ ይላል። ስለ ኢየሱስ ክርስቶስ የተነገረ ነው። ስለ ኢየሱስ ክርስቶስ የተነገረ ክፍል ነው እዚህ ጋር። Remember when the angel said, "Oh Mary, indeed Allah gives you good things of a word from him whose name will be the Messiah, Jesus, the son of Mary, distinguished in this world and and among those brought near to Allah ይላል። ይሄኛው ምንድነው ሐሳቡ እዚህ ጋር የሚያወራው? ለማርያም የተነገራትን ትንቢት ነው። ወይም ደግሞ መልአኩ መጥቶ ወንድ ልጅን ትወልጃለሽ ብሎ እዚህ ጋር ሲናገራት እናያለን። ወንድ ልጅን ትወልጃለሽ፣ እሱም ደግሞ መሲህ ነው፣ ስሙም ኢየሱስ ክርስቶስ ነው። ስለዚህ መሲህ የሚለው ሐሳብ ላይ ነው፣ ወይም ደግሞ መሳህ የሚለው ሐሳብ ላይ ነው እሱ ላይ ለማውራት የፈለኩትኝ። እዚህኛው ሐሳብ ላይ ቁርአን ስለ መሲህ ምንም የሚነግረን ነገር የለም። ስለ መሲህ ማንነት ምንድነው የሚለውም ፍቺው የለም ቁርአን ላይ። ስለዚህ ስለ መሲህ ማንነት ከመጽሐፍ ቅዱስ ሄደን ዛሬ እንፈታለን ማለት ነው። ስለ መሲህ ማንነት ትንቢተ ኢሳይያስ ምዕራፍ 53 ቁጥር ከ5 እስከ 6 ላይ ስለ መሲህ ሲናገር፣ ስለ ኢየሱስ ክርስቶስ ስለ መሲህ ሲናገር የሚያወራው ሐሳብ አለ። እንደዚሁም ደግሞ ዳንኤል 9:24 ላይ እንደዚህ ይላል። ኦኬ ክፍሎቹን በኋላ አነብላችኋለሁ። ማቴዎስ ምዕራፍ 1 ቁጥር 21 ላይም የሚናገር ሐሳብ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የሚናገር አለ። የዮሐንስ ወንጌል ምዕራፍ 1:2 ላይ የዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ የሚያወራው ሐሳብ አለ። እንደዚሁም ዕብራውያን 9:26 ላይ የሚናገር ሐሳብ አለ። በጣም ሰፊ ሐሳብ ነው። ሰመራይዝ ለማድረግ እሞክራለሁ። ስለ መሲህ መጽሐፍ ቅዱስ ሲናገር የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ዮሐንስ ይህንን ተናግሯል። ዳንኤል ላይም ተናግሮታል። ኃጢአትን ወደ ማጠቃል ወደ ማብቃት የሚያመጣ ነው። ይህን ክፍል ባነበው ደስ ይለኛል። ምዕራፍ 9 ቁጥር 24 ላይ ትንቢተ ዳንኤል ምዕራፍ 9 ቁጥር 24 ላይ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምንም ጽድቅ ያግባ፣ ራእይና ትንቢትን ያትም፣ ቅዱስ ቅዱሳነትንም ይቀባ ዘንድ በሕዝብና በቅድስ ከተማ ላይ 70 ሱባዔ ቀጥሯል። ስለዚህ ስለ መሲህ ስለሚሰራው ስራ ሲናገር አመፃን ይጨርስ፣ ኃጢአትንም ይፈጽም፣ ኃጢአትን የመፈጸም የማስወገድ አቅም እንዳለው መሲህ ይናገራል። እርሱም ደግሞ ኢየሱስ ክርስቶስ ነው። በመቀጠልም ማቴዎስ ምዕራፍ 1 ቁጥር 21 ላይ
በጣም ደስ የሚል ክፍል አለ። ባሪያም ስለምትወልደው ልጅ ስለ ኢየሱስ ክርስቶስ ሲያወራ she will give birth to a son and you are to give him the name Jesus ለዮሴፍ ተናግሮት ነው እዚህ ጋር because he will save his people from their sin ጂሰስ የሚለው ኢየሱስ ወይም ደግሞ የሹዋ ማለት አዳኝ ማለት ነው፣ ሴቪየር ማለት ነው። ወንድ ልጅን ትወልዳለች፣ ስሙን ደግሞ ኢየሱስ ትለዋለ። ምክንያቱም የዓለሙን ሁሉ ኃጢአት ምን ይላል? ያስወግዳል። ሰዎችን ከኃጢአታቸው ምን ይላቸዋል? ያድናቸዋል። because he will save his people from their sin ስለዚህ ሳሊቬሽን የሚያመጣ እንደሆነ መሲህ እዚህ ጋር ይናገራል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ሲናገር the lamp of God who takes away the sin of the world ይላል። ዮሐንስ ነው እዚህ ጋር እየተናገረ ያለው። ኢየሱስ ክርስቶስ ሊጠመቅ በዮርዳኖስ ባህር ባለፈበት ሰዓት በዛ ሰዓት የዮሐንስ በመንፈስ ትምህርቱ የተናገረው ነው። ምን ይላል? the lamp of God የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ይላል። እንደዚሁም የዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ይህን ክፍልም አነባዋለሁ። ምዕራፍ 2 ቁጥር 2 ዮሐንስ መልእክት ምዕራፍ 2 አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙም ሁሉ ኃጢአት እንጂ ይላል። ኢየሱስ ክርስቶስ መሲህ የእኛን ኃጢአት ብቻ ሳይሆን ወይም ደግሞ የሆኑ ሰዎች የተወሰኑ ሰዎች ሰሌክት ተደርጎ ሳይሆን የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ እንደሆነ የእግዚአብሔር ልጅ እንደሆነ እዚህ ጋር ይናገራል ማለት ነው። ስለዚህ ሀሳቤን በዚህ ነው የምጠቀልለው። ስለ መሲህ ወይም ደግሞ ስለ ኤኒ ኩዌሽን ሙስሊሞች ቢኖራቸው በቁርአን ኮማንድ የተደረጉት ነገር አለ። ምንድን ነው? the book of the people እንዲጠይቁ ቁርአን ምዕራፍ 10 ቁጥር 94 ላይ if you have any doubt about this the revelation እኛ ስለሰጠን መገለጥ እኛ ስለሰጠን መጽሐፍ ማንኛውንም አይነት ጥያቄ ቢኖርህ ask the book of the people የመጽሐፉን ሰዎች ጠይቃቸው። እሱን ደግሞ ከየት ሪፈር አደረግን? ከተፍሲር ላይ ወይም ደግሞ ስኮላሮች ከሆኑ ከእስልምና እምነት ውስጥ ካሉ ስኮላር ሰዎች ኢብን ከቲር ከነሱ ቼክ አድርገናል እና አልተብሪ ከሚባሉ ሁለት ሰዎች ቡክ ኦፍ ዘ ፒፕል ማን ናቸው? ክርስቲያኖችና ጂውሾች ናቸው። ምክንያቱም ጂውሾች መጀመሪያ የተቀበሉት መጽሐፍ አለ፣ የህግ መጽሐፍ ቶራ በሙሴ በኩል፣ እንደዚሁም ደግሞ ወንጌል አማኞች በኢየሱስ ክርስቶስ በኩል የተቀበሉት የወንጌል መጽሐፍ አለ። ስለ መሲህ ቁርአን ይናገራል። ኢየሱስ ክርስቶስ መሲህ ነው ይላል። ስለዚህ መሲህ ግን ምን እንደሆነ ቁርአን አያብራራልንም፣ አይገልጽልንም። ስለዚህ ወደ መጽሐፍ ቅዱስ ወደ ቶራና ወደ ወንጌል መጽሐፍ ተመልሰን ስናይ መሲህ ማለት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ማለት ነው። መሲህ የሹዋ ኢየሱስ ክርስቶስ አዳኝ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ዛሬ ሐሳቤን በዚህ አጠቃልላለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ነው። የዓለሙን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው። ስለዚህ ኢየሱስ ክርስቶስ መሲህ ተብሎ ተጠርቷል። መሲህ ማለት አዳኝ ማለት ነው፣ ሴቪየር ማለት ነው። ኢየሱስ ክርስቶስ ይወዳቸዋል። ቴንኪዩ። በሌላ ቪዲዮ እንገናኛለን። ተባረኩ።